ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር አምላክ ስሙ የተባረከ ይሁን። እግዚአብሔር አምላክ ጸሎታችሁን የሚሰማበት ሙስሊሞችን ዱዓችሁ የሚሰማበት ጾም ይሁንላችሁ እያልኩኝ ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ላይክ ሼር ማለቅ አትርሱ። ሀሳብ አስተያየታችሁን ደግሞ ጻፉልኝ፣ እቀበላለሁኝ እላችኋለሁ። እንግዲህ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ እንደምታዩት በፎቶ ላይ ያለችው ሴትዮ ናት እና ከምር ነው የምላችሁ እውነት እንደምን ተሰማችሁ? ሲናል ተሰማችሁ ንገሩኝ። ከምር ነው የምላችሁ በልጁ ላይ ስትጫወት ይጀምር ያ ሁሉ አስታራቂ እንትን ያለ ሲጀመር እሷ አማራጯን ይዛ ነው ጭራሽ ትኬት ሊቆርጥና ታጅ ሲጀመር ትኬት የሚባል ነገር የለም። ልጁም የካናዳ ሰብ የለውም። ይሄ የራስሽ ድራማና ፊልም ነው ሰርተሽ ያመጣሽውና ትኬት ሊቆርጥ ሄደሽ ተዋወቅሽ። ከዛ በኋላ እውነትሽን ነው ደህና ነሽ እንዴት ነሽ? እንደው አንቺ በጎች በግ ነው እንደምታረጊኝ ጭራሽ ኧረ ተይ እንጂ ጡር አለው ገብሻል አይደለ? የኦዲየንስን ጡር አለው። ይህም ቀን ያልፍና ወይ ኦዲየንስ የምትይበት ጊዜ ይመጣል። ገብሻል አይደለ? ሲነቃብሽና አታጭበርብሪ። አንቺ በትዳር ላይ ትዳር እኔ ሲጀመር ባለፈው ተናግሬያለሁ። በትዳር ላይ ትዳር ደርበሻል ወይ ደግሞ ግጠኛ ነኝ ግን አይደብርም ወይ ባንዴ እንደዚህ ወር ባልሞላ ውስጥ እሺ ቀለበቱን በግድ አወለቀሽ። መስቀል ስታወልቂ ግን አንቺ አልፈጀብሽም። ከምን የሆኑ ምንጭ ቀገሽ አወጣሽው? አንቺ እንዲቀላል ነው እንደለካል አንቺ ሁሉ ነገር። አንቺ እኮ የተለየሽ ፍጡር እኮ ነሽ። ከምር አንቺ ከኢትዮጵያ ሴት እኮ አትመደቢም። ደስ የሚለው ነገር ከኢትዮጵያ ሴት አትመደቢም። ልጁ ሙስሊም ነው። እሺ የነረሙ ጓደኛ ነው። በደንብ ነው የምናውቀው። ቲክቶክ ላይም ሁላችሁም በደንብ ነው የምታውቁት። ሙስሊም ነው ልጁ እና እሺ ካናዳ እሺ እውነትሽን ነው። ከዛ ተጋብታችሁ ልትሄዱ ነው ወይስ ምንድነው? እሱ አንቺ ነሽ እንዲህ ሲጀመር ግንኙነታችሁን ያራቅሽው እሱ እንደ ስሟ እሺ እንዳለባበሷ እሺ ማርካኛለች ያለ ነው። ሲመልሽለት ምን ልትዩ ነው? መቼ ነው የጀመረው? ቪዲዮሽን አያለሁኝ። ቪዲዮሽን አንዳንድ ጊዜ አንቺን እራታሽ ቀጣ አንተ ደግሞ ሽልጥ ያንቺን አሳልፌ ያለውኝ እውነትህን ነው። አስቀድሞ ነው ወደ ፍቅር ያዘ እንግዲህ አረወይኔ አስቀድሞ ነው ወደ ፍቅር ያዘ። ገና እዛ ትኬት የሚቆርጥበት ቦታ ሳድርስ ነው አንተ ፍቅር ያዘ። የኔ እናት እንግዲህ በል ፈጣሪ ይርዳ ቻለው። አንተ ደግሞ እንግዲህ አንድ አመት እንትን በልና ከዛ በኋላ ኮንትራክሽን ስትጨርሽ ደግሞ ማይሆን ተረኛ ወንዶች ተዘጋጁ። በተራ ትመጣላችኋለች ሴትየዋ። ቀለበቱን ስለመለሽ በጣም እናመሰግናለን። መስቀሉንም ስትመልሽ ወደ ቦታው ስትመልሽ ቪዲዮ ሰርተሽ አሳየሽ። ዝም ብለሽ እንትናት ዝም ብለሽ ሰተት ብለሽ አትውጭ። እሺ የሆነ ነገር እንትን በይ። ስትወጪ ደግሞ በሩን ቅርቅር አድርገሽ አትውጪ። ቀስ ረገ እንትን ገርገብ አድርጊው። ምክንያቱም የተመለሽ ስለምችይ ማለት ነው። ስለዛ እንደው አንዳንድ ነገር ብትይ እንዴት ብለሽ ነው እምነሽን ለመቀየር ማለቴ ለመቀየር እንኳን እንትን አይደለም። እንደው መስቀል አውጥቶ ለመጣን እንደው ምን አነሳሳሽ የሚለውን ነገር ብታስረጅን ደስ ይለናል። ውድና የተከበራችሁ የቻናሌ ቤተሰቦች እስኪ ምን ተሰማችሁ? አጥፍቼ ከሆነ ስላችሁ የእንትናንትኖች እንዳትመጡ የኔ ውዶች እስኪ እዚህ ጋር ትክክል አይደለሽም ስህተት ነው የምትሉት ነገር አስተያየት አስቀምጡልኝ ማለት ነው። እንደኛ አትግቡ ሲባለው ሮጦ ስለሚገቡ ተዋቸው፣ መልስም አትመልሱላቸው እላችኋለሁ። ውድና የተከበራችሁ የቻናሌ ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። ፈጣሪ አምላክ ይባርካችሁ፣ ክፉ ነገር ከጆሯችሁ ያርቅላችሁ እያልኩኝ መልካም ምሽት። ባይ ባይ።